አሁን የምነግራችሁን ሁላችሁም መያዝ አለባችሁ። የፈለጋችሁም በማስታወሻ ያዙት። አሁን የምነግራችሁ ለአጠቃላይ ሩቅያ ነው። አንደኛ ሱረቱል ፋቲሃ 7 ጊዜ፣ የሱረቱል በቀራ የመጨረሻዎቹ 2 አንቀጾች፣ የአሊ ዒምራን የመጀመሪያዎቹ 5 አንቀጾች፣ እናም ከሱረቱ አሊ ዒምራን ከአንቀጽ 190 እስከ 194፣ የሱረቱ ሳፋት የመጀመሪያው ገጽ፣ ሱረቱል ጂን፣ የሱረቱል ሐሽር የመጨረሻዎቹ 4 አንቀጾች፣ የሱረቱል አሕቃፍ የመጨረሻው ገጽ፣ ሱረቱል ዘልዘለ፣ 4ቱ ቁል እና ቢስሚላሂ አለዚ ላ የዱሩ መዓ ስሚሂ ሸይኡን ፊል አርድ ወላ ፊስ ሰማ ወሁወ ሰሚዑል ዓሊም 7 ጊዜ። አሁን በእነዚህ ላይ ሌላ አንቀጾች መጨመር እንችላለን? አዎ አስፈላጊ ከሆነ። ለምሳሌ ለዓይን ናስ ምርጡ መከላከያ ምንድነው? የተለየ ሐዲስ ባይኖርም ግን በልምድና በተሞክሮ ውጤታማ የሆኑ አንቀጾች አሉ። ውሃ ላይ ወይም እጃችሁ ላይ ሱረቱል ካፍ አንቀጽ 39 7 ጊዜ ትቀራላችሁ። ከዛ አያቱል ኩርሲ እና ሱረቱል ፋቲሃ እናም የሱረቱል ቀለም የመጨረሻዎቹ 2 አንቀጾች ትቀሩና ትነፉበታላችሁ። ከዚያም ፊታችሁንና ሰውነታችሁን ታብሱበታላችሁ። በሩቅያ ላይ አንድ መመሪያ አለን። እሱም ሽርክ እስካልሆነ ድረስ ሩቅያ ማድረግ ችግር የለውም የሚል መመሪያ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለኢጅቲሃድ በሩን ከፍተውልናል።